ከትላንት በስቲያ ማለዳ ላይ በአሰቃቂ ሁኔታ ከአምስተኛ ፎቅ ላይ ወድቃ ራሷን አጠፋች የተባለችው የአርቲስት አንዷለም ጎሳ እጮኛ ቀነኒ አዱኛ ህልፈተ ህይወት ጉዳይ ዛሬም በማህበረሰቡ ዘንድ ማነጋገሩን የቀጠለ ሲሆን ከህልፈቷ ጋር በተያያዘ ቀዳሚው ተጠርጣሪ የሆነው አርቲስት አንዷለም ጎሳም በቀነኒ ቀብር ማግስት በዛሬው ዕለት ፍርድ ቤት ቀርቦ የእምነት ክህደት ቃሉን ሰጥቷል። ፍርድ ቤቱም በዕለቱ ያልተጠበቀ የተባለውን ውሳኔ ማስተላለፉን ነው የተመለከትነው። ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ ከሁለት ቀናት በፊት በህግ ቁጥጥር ስር የዋለው ሙዚቀኛው አንዷለም ጎሳ በዛሬው ዕለት ፍርድ ቤት ቀርቦ የእምነት ክህደት ቃሉንም ሰጥቷል። አንዷለም በግድያ ተጠርጥሮ ዛሬ መጋቢት 4 ቀን 2017 ዓመተ ምህረት አራዳ በሚገኘው የፌዴራል ፍርድ ቤት መቅረቡን የድምፃዊ ጠበቃ ሊበን አብዲ ናቸው የተናገሩት። ታዲያ ዛሬ የዋለው ችሎት አንዷለም በዋስትና እንዲወጣ የቀረበውን ጥያቄ በነፍስ ግድያ የተጠረጠረ መሆኑን ተከትሎ ውድቅ እንዳደረገ ጠበቃው አስረድተዋል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓመተ ምህረት ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ ተናግሯል። ፖሊስ ይህንን ካለ በኋላም ማክሰኞ ዕለት መጀመሪያ ላይ እጮኛዋ ተጠርጥሮ ለምርመራ መያዙን አስታውቆም ነበር። ታዲያ በዛሬው ችሎት ቀነኒ መጋቢት 1 ቀን ሌሊት 10 ሰዓት ገደማ ከምትኖርበት አፓርታማ 5ኛ ፎቅ ላይ ወድቃ ህይወቷ ማለፉን ፖሊስ አስረድቷል። ከሱ ጋር ስለምትኖርም ጠርጥረን አስረኗል ሲል ፖሊስ ደንበኛውን በቁጥጥር ስር የዋለበትን ምክንያት መናገሩን ጠበቃው ገልጸዋል። ምርመራ ለማድረግ 14 ቀናት የጠየቀው ፖሊስ እስካሁን ድረስ አሻራ ማንሳትና የአስክሬን ምርመራ ማድረግ እንዲሁም የሰው ማስረጃ ማሰባሰብ ላይ እንዳለ ነው ለፍርድ ቤቱ ያስረዳው። አሁን ለምርመራው ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎችን ምስክርነት ለመሰብሰብና የአስክሬን ምርመራ ውጤት እስኪመጣ ድረስ ምርመራ ለማድረግ 14 ቀናት እንጠይቃለን ብሏል ፖሊስ። ይህ በእንዲህ እንዳለ የድምፃዊ አንዷለም ጠበቃ የፖሊስን ጥርጣሬ በዚህ ችሎት መቃወማቸውን ገልጸዋል። በመካከላቸው ምንም አይነት ችግር አልነበረም፣ በዚያን ቀንም በሰላም ውለው እርሷ ፎቶ ስትነሳ እርሱም ከጓደኞቹ ጋር ለኮንሰርት ሲዘጋጅ ነበር። ወደ ቤት ሲገቡም በመካከላቸው ምንም አይነት የተፈጠረ ጸብ አልነበረም። ጾም በክርስቲያኖች ዘንድ የሚጾመው የሁዳዴ ጾም ማለት ነው። ከተፈታ በኋላ ሽምግልና ልኮ ለመጋባት ተስማምተው ዝግጅት ላይ ነበሩም ይላል። ስለዚህ በመካከላቸው እርሷን ለመግደል የሚያበቃ ምክንያት አልነበረም ሲሉ ጠበቃው ከፍርድ ቤቱ ጋር መከራከራቸውን ገልጸዋል። ጠበቃው አክለውም ፖሊስም አሁን ወድቃ ተገኘቻል እንጂ እርሱ እንደገፈተራት የሚያሳይ ነገር ስለሌለ አሁን ባለው ሁኔታ ቀነኒ ራሷን መግደሏ እንጂ በሌላ ግለሰብ አሊያም በእኔ ደንበኛ መሞቷን አላስረዳም በማለት ዋስትና እንዲለቀቅ መጠየቃቸውን ተናግረዋል። በተጨማሪም አርቲስት አንዷለም ቋሚ አድራሻ ስላለውና በማንኛውም ሰዓት መቅረብ ስለሚችል እንዲሁም አሁን ሀዘን ላይ ስላለ ወጥቶ እንዲያስተዛዝን የዋስትና መብቱ እንዲጠበቅ መጠየቃቸውን አክለዋል። ሆኖም ፍርድ ቤቱ የዋስትና ጥያቄውን ውድቅ እንዳደረገ ነው ከደረሰን መረጃ ለማረጋገጥ ይቻልነው። ፍርድ ቤቱ በነፍስ ግድያ የተጠረጠረ በመሆኑ ለጊዜው የዋስትና ጥያቄውን አንመለከትም፣ የአስክሬን ምርመራ ውጤት ይምጣ፣ ማስረጃ ይሰብሰብና በቀጣይ ቀጠሮ የዋስትና ቀጠሮውን የምናይ ይሆናል ማለቱንም ተናግረዋል። በተጨማሪም አንዷለም ከእስር ቢፈታ በማህበራዊ ሚዲያ ላይ ቁጣ ስላለና በመጀመሪያ ችሎት የዋስ መብቱን ለመጠበቅ ትንሽ አስቸጋሪ ነው በማለት ፍርድ ቤቱ ምላሽ መስጠቱን ጠበቃው አብራርተዋል። በዚህ መሰረትም ፖሊስ ለምርመራው ከጠየቀው 14 ቀናት ውስጥ 13 ቀን ተፈቅዶለት ቀጣዩ ቀጠሮ ለመጋቢት 7 ቀን 2017 ዓመተ ምህረት ተሰጥቷል። የአርቲስት አንዷለም ጠበቃ አብረው ስለኖሩ ለማጣራት በቁጥጥር ስር አዋሉት እንጂ እርሱ ነው የገደለው ያሉት ነገር የለም። በችሎት እንደጠረጠሩት ተናግሯል። ነገር ግን እሱ እንደገደለ የሚያሳይ ምንም ማስረጃ የለም ሲሉ ነው የሚደመጡት። አንዷለም በትላንትናው ዕለትም በቀነኒ የቀብር ስነ ስርዓት ላይ ከፖሊስ ጋር በመሆን መገኘቱ በስፍራው ከነበሩ ሰዎች አረጋግጠን መዘገባችን ይታወሳል። በሌላ በኩል የቀነኒ አባት አዱኛ ዋቆ ልጃቸውን በተመለከተ ባደረጉት ንግግራቸው ልጃቸው ከፎቅ ወድቃ ሞታለች ብለው እንደማያምኑ ገልጸዋል። ደውለው ልጅቷ ከፎቅ ወድቃለች ብለው ተናገሩ። ልጅቱ ከፎቅ ላይ አትወድቅም፣ የተረጋጋች ለለውጥ የምትሰራ ራሷን የምትቀይር ቤተሰቧን ለመለወጥ የምትጥር ናት። ስለ ነገ ታስባለች። እንደዚህ አይነት ተልካሻ ነገሮችን አታደርግም ሲሉ ራሷን ከፎቅ ወረወረች የሚለው ነገር አይዋጥልኝም። ሰው ጎድቷት አሊያም እንድታደርግ ገፋፍቷት ካልሆነ በስተቀር
ይህንን አታደርግም ሲሉ በእንባም ተሞልተው የቀነኒ አባት ተናግረዋል። እኛ የምንፈልገው ፍትህ ብቻ ነው። እኛ የምንፈልገው የልጃችንን ደም እንጂ ሌላ አይደለም ሲሉም ነው አክለው በእንባም ጭምር ተሞልተው የተናገሩት። ስለ ሁለቱ የፍቅርና የትዳር ሁኔታም ሲናገሩ አንዷለምና ቀነኒ ጥሩ ግንኙነት እንዳላቸው አውቃለሁ ብለዋል። በምዕራብ ሐረርጌ ዞን ዳሮ ላቡ ወረዳ በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳ ያስረዳል። በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክና ዋተር ኢንጂነሪንግም ተመርቃለች። ከዚያ በኋላም በኦሮሚያ ውሃና ኤነርጂ ቢሮ ለተወሰነ ጊዜ ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿም ትታወቃለች። ትላንት በቅድስት ስላሴ ካቴድራል የቀብር ስነ ስርዓቷ ከተፈጸመ በኋላ የሟች አባት አቶ አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክታቸው የልጃቸውን ፍትህ በእጅጉ እንደሚሹ አጽንኦት የሰጡበት ጉዳይ ሆኗል። ሁላችሁንም የምጠይቃችሁ አርቲስቶቻችንም ለእናንተ የማስተላልፈው መልእክት የልጄን እውነት ፈልጉልኝ፣ እንደ ሃጫሉ ሞትም ተድበስብሶ እንዳይቀርብኝ እኔ ለማስተማር ነበር ከእቅፍ ያወጣኋት እንጂ እንዲህ እንድትቀጠፍብኝ አልነበረም፣ ሌላ የምለው የለም ሲሉም ተደምጧል። ልጄ ፍትህ እንዲሰጣት እንደ ሃጫሉ ፍትህ አጥታ እንዳትቀር አደራ እላለሁ። እኔ አስተምሬ ላኳት እንድትሰራ እንጂ እንድትሞት አይደለም። እህቴ ነች። እኔ ነኝ ያሳደግኳት። የዛን ቀን ሌሊት 6 ሰዓት ላይ ደውላልኝ ስለ ሥራ ጉዳዮች እየተወያየን ነበር። ከዛ ጠዋት 12 ሰዓት ደወሉልኝና ታማለች አሉኝ። ሐኪም ቤት ነበር የጠሩኝ። ስደርስ ሞታለች። እኔ እስካሁን ድረስ የሞተች አይመስለኝም። እንደ ቤተሰብ እኔ ስለሷ ምንም ማለት አልችልም። እግዚአብሔር እውነቱን ያውጣ። እህቴ ሜዳ ላይ አጣናት። ጉያ ተኮነም ተኮጅ ነመውልት ቢኤምፒ እናማ ጉያ ተኮነም ሙፈቺ አንድም ቀን ከሰው ጋር ተጋጭታ የማታውቅ ሰውን የማታስቀይም ሚዲያ ላይም ሆነ ከሰው ጋር የምትኖር ልጅ ነች። እህቴ ናት፣ እናቴ ነች፣ መካሬ ነች። አሁን ሞራሌ ተሰብሯል። ብዙ ነገር ያጣሁት አሁን ሁሉም ቀርቷል። አሁን ምርመራው እስኪጣራ ምንም ማለት አልችልም። መላው ቤተሰብ ትልቅ ሐዘን ውስጥ ነው። ሐሚዴን ያስጨበ ዋሂዱን ደበ ካሮሮ ሄዱ ጅንቀማ የሞዴል ቀነኒ አዱኛ አባት አቶ አዱኛ ዋቃ የሞዴል ቀነኒ አባት አቶ አዱኛ ዋቆ አክለውም እኔ ቀነኒን የማውቃት እጅግ ታታሪ ስራን የምትፈጥር ደግሞም ስራ አክባሪ ናት። እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለው ውሸት ነው የምለው። እሷ ስትቸገር ተበድራ እንኳን የምትሰጥ እንጂ ከሷ ይህ አይጠበቅም በማለት በልጃቸው ህልፈት መሪር ሐዘናቸውን ገልጸዋል። እናም አሉ የሟች ተስፈኛ ወጣት አባት አቶ አዱኛ ዋቆ እኔ አሁንም ቢሆን የፍትህ አካላት ተከታትለው ሐቋን ያውጡልኝ ነው፣ ሌላ ምንም የምለው የለኝም ብሏል። የሞዴል ቀነኒ እናት በበኩላቸው በልጃቸው ህልፈተ ህይወት የተሰማቸውን ሐዘን ገልጸው ነገር ግን ልጄ ራሷን ታጠፋለች ብዬ አላስብም፣ ይህም አንዳች ነገር ከኋላ ይኖረዋልና የኢትዮጵያ ህዝብና የፍትህ አካላት የልጄ ደም በከንቱ ፈሶ እንዳይቀር የበኩላችሁን ትብብር አድርጋችሁ የልጄን ፍትህ ታሰጡልኝ ዘንድ እጠይቃለሁ ሲሉ መናገር አቅቷቸው በተሰበረ ልብ ውስጥና በሐዘን ውስጥ ሆነው መልእክታቸውን አስተላልፈዋል።